ሰላም እንዴት ናችሁ? ዛሬ እንግዲህ እንዴት አድርገን ኦንላይን አፕላይ አድርገን ስራ ማግኘት እንደምንችለው ቀላል መሆኑን ላሳያችሁ ነው የመጣሁት። ይህ ኢዲቪ እንግዲህ በቲክቶክም በዩቲዩብም መተናል። ሰብስክራይብ ማድረግ እንዳትረሱ። ይሄን ቪዲዮ አይታችሁ በቀላሉ ስራ ኦንላይን አፕላይ ማድረግ ትችላላችሁ። የተለያዩ ሶሻል ሚዲያዎች ላይ አፕላይ ያደረጋችሁ አሪፍ ስራ ማግኘት ትችላላችሁ። ሲጀመር ትክክለኛ ስራ የሚገኘው ከኦንላይን ነው እንጂ እንደዚህ በደላላ ምናምን ትክክለኛ ስራ ወይም ደግሞ አሪፍ ተከፋይ የሚያደርግ ስራ አይገኝም። በተለይ ለተማራችሁ ሰዎች ይህ የሚገርም አማራጭ ነው። በጣም ቀላል ነው። ዝናት ቢግ ዲል ትልቅ አድርጋችሁ አለማየት ነው ከናንተ የሚጠበቀው። ይህ እንግዲህ አሁን ወደ ቪዲዮ ልንገባ ነው። ሰብስክራይብ እና ኮመንት ላይክ ደግሞ እንዳትረሱ። ምንድነው ቤተሰብ አይደለን እንዴ? ይመቻል። እንግዲህ ጉግል ከገባችሁ በኋላ እዚህ ጋር ምን ብላችሁ ጽፋላችሁ? ትራንስጓርድ ብዬ ጽፍ ትራንስጓርድ ካሪየርስ ብሎ መጥቶልኛል። ትራንስጓርድ ካሪየርስ የሚለውን ነካዋለሁ። ከዛ በኋላ እንደዚህ ስመጣ መጀመሪያ ላይ ይመጣልኛል። እዚህ ጋር ራሱ እሱ ምን ይላል? we are hiring for multiple roles, submit your CV online። አሁን እየቀጠልን ነው ይላል እሱ ራሱ። እዚህ ጋር transguardgroup.com የሚለውን እንነካዋለን። ልክ እንደዚህ ስነካው እንደዚህ ይመጣልናል። እንግዲህ ከዛ እዚህ ጋር ስማችን አለ። ስማችን ላይ ለምሳሌ ኢዲቪ ልበለው። ከዛ ኢሜል አለ። ኢሜል ደግሞ edv@gmail.com ልበለው። የእናንተን ኢሜል የራሳችሁ ነው፣ ስማችሁን የራሳችሁ ነው። እኔ ጀስት ለምሳሌ ያለ እንትን እያልኩኝ ነው። ከዛ ሰሌክት ጀንደር፣ ሴት ከሆናችሁ ሴት ወይም ፊሜል ትላላችሁ፣ ወንድ ከሆናችሁ ሜል ትላላችሁ። ሜል ያው ወንድ ስለሆንኩ መሰለኝ። እንግዲህ ኤጅ ለምሳሌ ልቀንስ ወይስ ልጨምር? ወንድ ነኝ፣ ብጨምርም ባልቀንስም። ለማንኛውም አንድ ወር ይቀረኛል። 23 አመት ብያለሁ። አንድ ወር ነው ከምናምን 23 አመት ልሞላ አንድ ወር ከምናምን ቀርቶኛል። ልብ በሉ። ከዛ ዴት ኦፍ በርዝ አለ። የዳዝ ማተር እዚህ ጋር ማለት ነው ትክክለኛው ነው፣ ፓስፖርታችሁ ላይ ያለውን ነው መምላት ያለባችሁ። እኔ ግን ለምሳሌ ስለሆነ ያው ዝም ብዬ እሞላለሁ። ዝም ብዬ 2024 ነው የተወለድኩት ልበለው። ከዛ ዲሴምበር 24 ለ30 ነው የተወለድኩ ልበለው። እኔ ጀስት ምሳሌ ስለሆነ ነው። እናንተ ትክክለኛውን ነው እንትን የምትሞሉት። እዚህ ጋር ሴት ልበለውና እዚህ ጋር ምን አይነት ጥያቄ ይመጣላችኋል? do you currently live in the UAE ይላል። እንግዲህ በቃ አሁን ዱባይ እየኖራችሁ ያላችሁት ይላል። እዚህ ጋር ያው ዋይ የምታመለክተው yes ነው፣ ኤን የምታመለክተው no ነው። so if you are currently living in UAE you have to click y ማለት ነው። ስለዚህ currently UAE ላላችሁ ሰዎች ዋይን yes ትላላችሁ፣ ለሌላችሁ ደግሞ no ነው የምትሉት። ከዛ are you amnesty applicant እና ትላል። አምነስቲ አፕሊካንት ከሆናችሁ ደግሞ ምንድነው yes ትላላችሁ or no ነው የምትሉት። እኔ አይደለሁም፣ እስኪ no ልበለው። ከዛ if you are currently in the UAE what's your visa status ይላል። አሁን UAE ውስጥ የምትኖሩ ከሆነ የቪዛ ስታተሳችሁ ምንድነው፣ ምን አይነት ነው እያላችሁ ነው እሱን። ስለዚህ if you are currently የሚለውን እሱን ትነኩታላችሁ። ስትነኩት ምን አይነት አማራጭ ይመጣላችኋል መሰል? visit visa ይላል፣ employment visa or cancelled፣ employment visa or still valid ይላል። ስለዚህ እናንተ ምን አይነት ሰዎች ናችሁ? ቪዚት ቪዛ ከሆነ ቪዚት ቪዛን ትነካላችሁ። ኤምፕሎይመንት ቪዛ ነበረ ነገር ግን ካንሰልድ ካደረጋችሁ ካንሰልድ ትሉታላችሁ። ኤምፕሎይመንት ቪዛ ስቲል ቫሊድ። ኤምፕሎይመንት ቪዛ ስቲል ቫሊድ ማለት ምን መሰላችሁ? እናንተ ካምፓኒ ውስጥ እየሰራችሁ ካላችሁ ነገር ግን አሁን እናንተ ወደዚህኛው ካምፓኒ መቀላቀል ነው የምትፈልጉ፣ ነገር ግን ስቲል እዛ ካምፓኒ ውስጥ ካላችሁ ኤምፕሎይመንት ቪዛችሁ እየሰራ ነው፣ ካንሰል አላደረጋችሁም ማለት ነው። ስለዚህ ኤምፕሎይመንት ቪዛ ስቲል ቫሊድ። ያው ለማያውቁት እያሳወቁ ነው ታውቃላችሁ። ያው ግን ማያውቅም ሊኖር ይችላል ብዬ ነው። ኤምፕሎይመንት ቪዛ ስቲል ቫሊድ የሚለውን እናውቀዋለን። ያው የኔ እንደዛ እዚህ ጋር ያው ስልክ ቁጥራችሁን ትሞላላችሁ 5678 ምናምን ብለን እስኪ እንምራው። ያው እኔ ለማሳየት ያህል ነው። ኦኬ እዚህ ጋር ደግሞ ፓስፖርት ቁጥራችሁን ትሞላላችሁ። ኢፒ ምናምን ብላ የምትጀምራለች። ኢፒ ምናምን ብላ የምትጀምር እሷም ማለት ነው የምትሞሏት እሷን ትሞላላችሁ እዚች ጋር። እሺ ከዛ እዚህ ጋር ደግሞ እስኪ አሁን ምን አይነት ነገር ነው
ይሄንኛው ቀድሜ ስለመረኩ ነው ላይት ሞተር ምናምን ብሎ የመጣው እና ምን አይነት ነገር ነው የምትፈልጉ? ምን አይነት እዚህ ጋር እንዲህ ነበረ። እዚህ ጋር ደግሞ ምን ይላል? ጆብ ዩ አር ኢንተረስትድ ኢን ጆብ ዩ አር ማለት ልትሰሩበት የፈለጋችሁት ስራ የትኛው ነው? በቃ እንደዚህ አይነት ሐሳብ ያለው ነው ማለት። ስለዚህ እሱን ትነኩትና ስትነኩት ኤርክራፍት ክሊነር አለ፣ ባይክ ራይደር አለ፣ ካሼር አለ፣ ሲሲቲቪ ኦፕሬተር፣ ክሊኒንግ ሱፐርቫይዘር፣ ካውሼር ድራይቨር ነው። ይሄ ለማንበብ ራሱ ግራ ይገባ አላውቅም ምን እንደሆነ። ኮሚስ ያለ፣ ዶክመንት ቬሪፊኬሽን ኦፊሰር፣ ፎርክሊፍት ኦፕሬተር፣ ጋርደነር there is a lot of ስለዚህ በጣም ብዙ አለ። ነገር ግን እኔ በጣም ባይክ መንዳት ወዳለው ባይክ መንዳት ስለምወድ እስኪ ባይክ ራይደር እንበለው ያው። ከዛ እዚህ ጋር አፕሎድ ሬዚዩም ወይም ደግሞ ሬዚዩም ማለት ሲቪ ማለት ነው። እንደውም የሆነ ቪዲዮ አይቼ ምንድነው የሚለው ሲቪ ለኢሮፒያኖች ነው፣ ሬዚዩም ደግሞ አሜሪካ ላይ የተለመደ ነው ምናምን የሚል ነገር አለ። we don't give a fuck about that. the only thing what we want here is እንትን ነው ሲቪያችንን ማስገባት ነው። ስለዚህ ቹዝ ፋይል የሚለውን ነካዋለን ማለት ነው። ቹዝ ፋይል የሚለውን ስንነካው ደግሞ እዚህ ጋር ፎቶስ ኤንድ ቪዲዮስ የሚል አለ። ፎቶስ ኤንድ ቪዲዮስ የሚለውን ነካለን። ከኢትዮጵያ ውጭ ላላችሁትም በነገራችን ላይ ተመሳሳይ ነው የሚሰራው። ስለዚህ ያው እዚህ ጋር ትፈልጋላችሁ። እስኪ ጋለሪ ውስጥ ልግባ። ሚስተር እንዳታዩ ዋቴቨር ማየት ትችላላችሁ የተለየ ነገር። ከዛ ስለዚህ ይሄው ሲቪያችን እንደዚህ እነካለን። ይሄው ሲቪያችን ከዛ በኋላ ምንድነው የምንለው? ሰብሚት እንለዋለን ማለት ነው። ለምሳሌ ሰብሚት እንለዋለን። ነገር ግን እኔ አፕላይ አድርጌያለሁ። ያው ዝም ብሎ አንድ ካምፓኒ ላይ መቀለድ ዝም ብሎ ማይሆን ነገር ልኮ ደግሞ ሰብሚት ማለትም ልክ ስላልሆነ ሰብሚት ነው እናንተ እዚህ ጋር የምትሉት። ከዛ ሰብሚት ካላችሁ አለቀ ማለት ነው። ስልክ ቁጥራችሁ ሲቪያችሁ ላይ ስላለ ከመረጧችሁ ይደውሉላችኋል፣ ካልመረጧችሁ ደግሞ ምንም ማድረግ አይቻልም። ግን ኦንላይን አፕላይ ማድረግ ስናት ቢግ ዲል በቃ የሚከብድ ነገር አለመሆኑን እንድታውቁት ነው። የሚከብድ ነገር አይደለም። እንደዚህ ሁሌ ብትሞክሩ፣ ሁሌ ሲቪያችሁን እየጻፋችሁ እንደዚህ ብትሞክሩ የተሻለ ስራ፣ የሚገርም ስራ ታገኛላችሁ። በደላላ የሚገኙት እያንዳንዱ ስራ አጥጋቢ አይደሉም። ምክንያቱም እዚህ ሀገር ውስጥ ወይም እዚህ የሰለጠነ ሀገር ውስጥ እውነቱን ለመናገር ማንኛውም ሰው ኦንላይን ነው አፕላይ የሚያደርጉት። እናንተም ደላሎች የሚያውቁ በጣም ጥቂት ቦታ ነው፣ በጣም ጥቂት ቦታ ነው። አብዛኛው ሰው ኦንላይን ነው አፕላይ የሚያደርገው። የትኛውም ኦፊሰር ይሁን ምንድነው የሚያደርገው? ኦንላይን ይገባል፣ እዚህ ጋር ሰው ፈልጋለሁ ብሎ ፖስት ያደርጋል እንጂ ለየትኛውም ኤጀንሲ ሄዶ ወይም ደግሞ ለየትኛውም ደላላ ሄዶ አይናገርም። ሲጀመር ደላላና ሰዎች እነዚህ ቀጣሪዎች አይተዋወቁ ነው የሚሏቸው። አንዳንድ ቦታ በተለያዩ አላ ብቻ አንዳንድ ቦታ ስላለ ነው በፓኪስታኖችና በተለያዩ ሰዎች ስራ ስለሚገኝ ነው እንጂ ትክክለኛ ስራ የሚገኘው በተለይ ለተማሩ ሰዎች ኦ ማይ ጋድ this is the right place። እንደዚህ አይነት ቦታ ተጠቀሙ ነው የምላችሁ። እወዳችኋለሁ። ኢዲቪ ነኝ።